በዚህ ቪዲዮ ሞርጋን ሮጀርስ ምን አይነት ተጫዋች ነው? ምን አይነት ጠንካራ ጎኖችና ምን አይነት ደካማ ጎኖችስ አሉት? ለቼልሲ የትኛው የሜዳ ክፍል ላይ አገልግሎት ሊሰጥ ይችላል የሚለውን የምናየው ይሆናል ማለት ነው። ሞርጋን ሮጀርስ የትኛው ቦታ ላይ ነው የሚጫወተው ከሚለው ስንጀምር ሞርጋን ሮጀርስ ፋይናል ሰርድ ላይ የማይጫወትበት ቦታ የለም ማለት ይቀላል። ልጁ አራት የተለያዩ ቦታዎችን ፋይናል ሰርድ ላይ መጫወት ይችላል። ሌፍት ዊንግ መሆን ይችላል፣ 10 ቁጥር መሆን ይችላል፣ ራይት ዊንግ መሆን ይችላል፣ ፎልስ ናይንም ሆኖ መጫወት ይችላል። ከ2024-25 ሲዝን ጀምሮ በኡናይ ኤምሪ ስር ኡናይ ኤምሪ አብዛኛውን ጊዜ 4-2-3-1 የሚጠቀም አይነት አሰልጣኝ ነው። በሱ ስር 6 የተለያዩ ቦታዎች ላይ መጫወት ይችላል ሞርጋን ሮጀርስ። ፎቶ ላይ እንደምትመለከቱት ደግሞ ሞርጋን ሮጀርስ አብዛኛውን ጊዜ አታኪንግ ሚድፊልደር ሆኖ ማለትም በ10 ቁጥር ቦታ ላይ 43% ጨዋታዎችን መጫወት ችሏል። በሁለተኛነት ደግሞ ሌፍት አታኪንግ ሚድፊልደር ሆኖ ሌፍት ሃፍ ስፔስ ላይ 30% ጨዋታዎችን መጫወት ችሏል። ራይት ሃፍ ስፔስ ላይ ደግሞ ራይት አታኪንግ ሚድፊልደር ሆኖ 18% ጨዋታዎችን መጫወት ችሏል። ሞርጋን ሮጀርስ በኡናይ ኤምሪ 4-2-3-1 ፎርሜሽን ሌፍት ዊንግ እንኳን ሆኖ በወረቀት ደረጃ ጨዋታውን ቢጀምርም ነገር ግን የቡድኑ ሌፍት ባክ ማለትም ሉካ ዲኘ ኦቨርላፕ እያደረገ እዛ ቦታ ላይ ሩጫዎችን ስለሚያደርግና ያንን ቦታ ስለሚሸፍንለት እሱ ወደሚመቸው ማለትም ወደ ሌፍት ፖኬት በመሄድ በተደጋጋሚ ከርቀት ኳሶችን ይመታል፣ ፓስ ያደርጋል ኳሶችን፣ ወይንም ደግሞ ወደ ፋይናል ሰርድ ኳሶችን ይዞ በተደጋጋሚ ይገባል። ልጁ እዛ ቦታ ላይ ከኳስ ጋር ከፍተኛ የሆነ ምቾት ያለው ተጫዋች ነው። በማሳያነትም ይህንን ምስል ተመልከቱት። አስቶን ቪላ ከብሬንትፎርድ ጋር በነበረው ጨዋታ ላይ ነው። ሞርጋን ሮጀርስ እንደምትመለከቱት የአስቶን ቪላ ሃፍ ላይ ኳስ ይደርሰዋል ማለት ነው። በዚህም ሰዓት ኳሱን እየገፋ ሌፍት ፖኬት ላይ በምታዩት ሁኔታ ይዞት ይገባል። ከዛም ይህንን ኳስ ለዋትኪንስ ያቀብለዋል። ዋትኪንስን መልሶ ይህንን ኳስ በሚሰጠው ጊዜ ሞርጋን ሮጀርስ የራሱ ፌቨራይት ቦታ ላይ ቆሞ ነበረ፣ ሌፍት ሃፍ ስፔስ ላይ ማለት ነው። ኳሱንም ከዋትኪንስ ላይ ከተቀበለ በኋላ በምታዩት ሁኔታ ቶፕ ፋር ኮርነር ላይ የሚገርም ሹት ይመታውና ኳሱን የሚገርም ጎል ያስቆጥራል ማለት ነው። ታዲያ እንደነገርኳችሁ ሞርጋን ሮጀርስ አብዛኛውን ጊዜ ሌፍት ፖኬት ላይ መጫወት የሚወድ አይነት ተጫዋች ነው። ተች ማፑንም ከተመለከታችሁ አብዛኛውን ጊዜ እዛ ቦታ ላይ ነው ጊዜውን የሚያጠፋው። ታዲያ እሱ እዛ ቦታ ላይ ኦፕሬት በሚያደርግበት ጊዜ ሌፍት ባኩ ሉካ ዲኘ የሌፍት ዊንግ ቦታ ላይ ኦቨርላፕ እያደረገ እንደሚሮጥለት ነግሬያችሁ ነበረ። ቼልሲ ቤት በሚመጣበት ጊዜ ታዲያ ቼልሲ ማርክ ኩኩሬላን እንደሸጠው ይታወቃል። ታዲያ ይሄንን ኦቨርላፕ እያደረገ የሚሮጥለት ተጫዋች ቼልሲ ትክክለኛ ተጫዋች ማስፈረም ይኖርበታል ማለት ነው። ቼልሲ ደግሞ እንደሚታወቀው ሌፍት ባክ ፍለጋ ገበያ ላይ እንደወጣ ይታወቃል። እነ ፔፕ ቻቫሪያን ጨምሮ የተለያዩ ተጫዋቾችን እየተመለከተ ይገኛል። ሌላው ጥያቄ ሊያስነሳ የሚችለው ነገር ከኮል ፓልመር ጋር እንዴት ሊጣመሩ ይችላሉ የሚለው ነገር ነው። እንደነገርኳችሁ ሞርጋን ሮጀርስ ሌፍት ፖኬት ላይ በጣም ብዙ ጊዜ የሚያጠፋ ተጫዋች ሲሆን ኮል ፓልመር ደግሞ በተቃራኒው ራይት ሃፍ ስፔስ ላይ ብዙ ጊዜ የሚያጠፋ አይነት ተጫዋች ነው። የሁለቱም ተጫዋቾች የ2025-26 የፕሪሚየር ሊግ ሲዝን ተች ማፕ ከተመለከትን የተጫወቱበትና አብዛኛውን ጊዜ ያሳለፉበት ቦታ ሲሜትሪ ሆኖ እናገኘዋለን። እንደምትመለከቱት ኮል ፓልመር ራይት ሃፍ ስፔስ ላይ ብዙ ጊዜዎችን የተጫወተ ሲሆን ሞርጋን ሮጀርስ ደግሞ ብዙ ጊዜ ኦፕሬት ያደረገው ሌፍት ሃፍ ስፔስ ላይ ሆኖ እናገኘዋለን። ስለዚህ በዣቪ አሎንሶ የሊቨርኩሰንን ቡድን ከተመለከትን በተለይ የሆፍማንንና የቪርትዝን ጥምረት ሊያስታውሰን የሚችል አሪፍ ነገር ሊኖራቸው ይችላል ማለት ነው። ሁለቱ ተጫዋቾች እዚህ ጋር ጥያቄ ሊያስነሳ የሚችለው ነገር ሞርጋን ሮጀርስ አብዛኛውን ጊዜ ሌፍት ሃፍ ስፔስ ላይ መንቀሳቀስ የሚወድ ተጫዋች ሲሆን ባሳለፍነው ሲዝን ደግሞ ለቼልሲ እዛ ቦታ ላይ ብዙ ጨዋታዎችን ሲያደርግና እዛ አካባቢ ኦፕሬት ሲያደርግ የነበረው ተጫዋች ኤንዞ ፈርናንዴዝ እንደሆነ ይታወቃል። ታዲያ የሞርጋን ሮጀርስን መምጣት ተከትሎ ኤንዞ ፈርናንዴዝ የትኛው ቦታ ላይ ይጫወታል የሚለው ነገር አጠያያቂ ሊሆን ይችላል። ምናልባትም ኤንዞ ፈርናንዴዝ ከቼልሲ ሊለቅበት የሚችል እድል ስላለ የዝውውር ጊዜውም ገና ስለሆነ ይሄ ነገር መፍትሄ ሊያገኝ ይችላል። ቼልሲ እንደሚታወቀው ሚድፊልደር ለመጨመርም ገበያ ላይ እንደወጣ ይታወቃል። ይሄም ነገር ከኤንዞ ፈርናንዴዝ ጋር ይያዝ ምንም የምናውቀው ነገር የለም። ሌላው የሞርጋን ሮጀርስ ኳሊቲ ልጁ ከርቀት ጠንካራ የሆኑ ኳሶችን በመምታት አስገራሚ ጎሎችን ማስቆጠር የሚችል ተጫዋች ነው። በጣም የሚገርመው ደግሞ የሚያስቆጥራቸው ጎሎች ዝቅተኛ የመግባት እድል ካላቸው ሙከራዎች ነው።
ለምሳሌ በ2024-25 የፕሪሚየር ሊግ ሲዝን ላይ 6.6 ብቻ ኤክስጂ ካላቸው ኳሶች 8 ጎሎችን ማስቆጠር ችሏል። ያም ማለት ማስቆጠር የነበረበት 6 አካባቢ ጎሎችን ነበር። ነገር ግን እሱ 8 ጎሎችን ማስቆጠር ችሏል። ባለፈውም የ2025-26 የፕሪሚየር ሊግ ሲዝን ላይ 6.8 ብቻ ኤክስጂ ካላቸው ኳሶች 10 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። ማለትም 7 ብቻ ማስቆጠር ሲኖርበት ከሙከራው ጥራት አንጻር ማለት ነው። እሱ ግን 10 ጎሎችን ማስቆጠር ችሏል። ከርቀት አስገራሚ ኳሶችን በመምታት በጣም ጠንካራ የሆኑ ኳሶችን ማለት ነው። በጣም የሚገርመው ደግሞ የሚመታቸው ኳሶች ጥንካሬያቸው ብቻ ሳይሆን ትራጀክተሪያቸውን በጣም አስገራሚ የሆኑ ኳሶች ናቸው። ለምሳሌ ይህንን ቶተናም ላይ ያስቆጠረውን ኳስ ተመልከቱ። ከዚህ ቦታ ላይ ትንሽ ስፔስ እና ትንሽ ታይም አገኘ። ኳሱን በሚገርም ጥንካሬ መታው። የኳሱን ትራጀክተሪ ተመልከቱት፣ ምን አይነት ከርቭ ሰርቶ ወደ ጎል እንደሚሄድ። ይሄም ለበረኞች እንደዚህ አይነት ኳሶችን ለማዳን በጣም አስቸጋሪ ያደርግባቸዋል። ልጁም በተደጋጋሚ ከእንደዚህ አይነት ቦታዎች ላይ ጠንካራ ሙከራዎችን እየመታ ሲያስቆጥር እናየዋለን። ይሄ ለቼልሲ ምን አይነት ጥቅም ይሰጠዋል የሚለውን ካየን በሎ ብሎክ ከሚጫወቱ ቡድኖች ጋር በሚጫወትበት ጊዜ ልጁ ከርቀት እንደዚህ አይነት ጎሎችን ማስቆጠር ይችላል። ወይንም ደግሞ ተቃራኒ ቡድኖች የልጁን ይሄንን ኳሊቲ ስለሚያውቁ ይሄንን ለመከላከል ሼፓቸውን በሚያጡበት ጊዜ ለሌሎች የቼልሲ ተጫዋቾች ስፔስ ይፈጥራል ማለት ነው። ቼልሲ የኛውን ነገሩን በዚህ መልኩ ሊጠቀምበት ይችላል። በተጨማሪም ሞርጋን ሮጀርስ ቦክስ ውስጥ ኳሶችን በቀላሉ ማስቆጠር የሚችል ተጫዋች እንደሆነ የተለያዩ ጨዋታዎች ላይ ማሳየት ቢችልም ይሄንን ነገር ግን በተደጋጋሚ ሲያደርገው አይስተዋልም። ለምሳሌ አስቶን ቪላ ከፒኤስጂ ጋር በነበረው የሻምፒየንስ ሊግ ጨዋታ ላይ ይሄንን ምስል ተመልከቱት። ልክ አስቶን ቪላ ኳሱን ራይት ፍላንክ ላይ በሚያገኝበት ጊዜ ሞርጋን ሮጀርስ ወደ 9 ቁጥር ቦታ ላይ መሮጥ ይጀምራል። ልክ ኳሱ ወደ ሌፍት ፍላንክ ስዊች በሚያደርግበት ጊዜ ደግሞ ተጫዋቹ ወዴት እንደሚሮጥ ተመልከቱት። ፋር ፖስት ላይ ቀጥታ ሩጫውን ያደርግና ኳሱን ለብቻው ያገኘዋል ማለት ነው። በዚህም ሰዓት በታፒን ቀላል ጎል ማስቆጠር ቻለ። ይሄም የተጫዋቹን ፖዚሽናል አዌርነስ እና ኢንተለጀንስ የሚያሳይ ኳስ ሆኖ እናገኘዋለን። እንደዚህ አይነት ነገሮችን ልጁ የሚያሻሽልና በተደጋጋሚ ወደ ቦክስ የሚሮጥ ከሆነ ብዙ ጎሎችን የማስቆጠር እድል ይኖረዋል። በቼልሲ ቤት አብዛኛውን ጊዜ ሞርጋን ሮጀርስ እንደነገርኳችሁ ከርቀት ዝቅተኛ የመግባት እድል ያላቸውን ኳሶች እየመታ ነው ጎል የሚያስቆጥረው። ለምሳሌ ባሳለፍነው ሲዝን በፕሪሚየር ሊጉ በ90 ደቂቃ ሞርጋን ሮጀርስ 2.3 ኳሶችን ይሞክራል። እነዚህን ኳሶች ደግሞ የሚሞክረው በአቨሬጅ ከ18 ሜትር ርቀት ላይ ነው። ይህም ልጁ ከርቀት ምን ያህል ኳሶችን በተደጋጋሚ እንደሚሞክር ያሳያል። ነገር ግን እንደዚህ ቦክስ ውስጥ በተደጋጋሚ የሚሮጥ ከሆነና ቦክስ ክራሽንግ ችሎታውን የሚያሳድግ ከሆነ በቀላሉ መቆጠር የሚችሉ ኳሶችን ማስቆጠር ይችላል ማለት ነው። ይሄም ብዙ ጎሎችን በፕሪሚየር ሊግ ሲዝን እንዲያስቆጥር ሊረዳው ይችላል። ይሄኛው እንግዲህ የዣቢ አሎንሶ አሳይመንትም ይመስላል። ሌላኛውን የሞርጋን ሮጀርስ ኳሊቲ ስንመለከት ልጁ ወደ ፋይናል ሰርድ በተደጋጋሚ ኳሶችን ይዞ መግባት የሚችል ተጫዋች ሲሆን በተለይ ደግሞ ቡድኑ ከመከላከል ወደ ማጥቃት ትራንዚሽን ላይ በሚሆንበት ጊዜ ኳስን ይዞ ፋይናል ሰርድ ላይ በመግባት ጠንካራውን እንቅስቃሴ ማድረግ የሚችል ተጫዋች ነው። እዚህ ጋር ግን አንድ ልብ መባል ያለበት ነገር አለ። ለምሳሌ ሞርጋን ሮጀርስ ፕሪሚየር ሊጉ ላይ ካሉ አታኪንግ ቦታ ላይ ከሚጫወቱ 10 ተጫዋቾች መካከል ብዙ ድሪብሎችን በመሞከር 4ኛ ደረጃ ላይ የሚገኝ ተጫዋች ነው። ባለፈው የ2025-26 ሲዝን ላይ ፕሪሚየር ሊጉ ላይ እንኳን 113 ድሪብሎችን መሞከር ችሏል። በዚህም ከጄሬሚ ዶኩ እኩል 113 ድሪብሎችን በመሞከር ፕሪሚየር ሊጉ ላይ ካሉ 10 አታኪንግ ቦታ ላይ ከሚጫወቱ ተጫዋቾች 4ኛ ደረጃ ላይ ተቀምጦ እናገኘዋለን። ነገር ግን ሰክሰስፉል ድሪብል በማድረግ ልጁ ወደ 32% ብቻ ነው ሰክሰስፉል ድሪብሎችን ያደረገው ባሳለፍነው ሲዝን። በዚህም ምክንያት 9ኛ ደረጃ ላይ ተቀምጦ እናየዋለን። ይሄንን ነገሩን ቼልሲ ቤት ወዲያው ማሻሻል ያለበት ነገር ይመስላል። ሞርጋን ሮጀርስ ሜዳ ላይ የተለያዩ ትሪኮችን ለመስራትና ድሪብል ለማድረግ ምንም የማይፈራ ተጫዋች ሲሆን ነገር ግን ቼልሲ ቤት በሚመጣበት ጊዜ መቼ ኳሶችን ፓስ ማድረግ እንዳለበት፣ መቼ ድሪብል ማድረግ እንዳለበት ማወቅ ይኖርበታል ማለት ነው። ምክንያቱም እንደ ቼልሲ አይነት ቡድን ኳስን ተቆጣጥሮ የሚጫወት ቡድን በተደጋጋሚ ኳስን የሚነጠቅ ከሆነ ሞርጋን ሮጀርስ ተጫዋቾቹን ለካውንተር አታክ ያጋለጣቸዋል ማለት ነው። ይህንንም ነገር ወዲያው ቼልሲ ቤት እንደመጣ ማስተካከል ይኖርበታል። ሌላው የመጨረሻው ነገር ሞርጋን ሮጀርስ ጥሩ የሚባል ፕሌይሜከር ነው። ክሮሶችን ወደ ቦክስ በሚያደርግበት ጊዜ አሪፍ የሚባል ክሮሰር ነው። በዓለም ዋንጫው እንኳን በግማሽ ፍጻሜው ጨዋታ እንግሊዝ ከአርጀንቲና ጋር በነበረው ጨዋታ ላይ
እንዴት ያንን ኳስ ለጎርደን ክሮስ እንዳደረገለትና በቀላሉ አሲስት ማድረግ እንደቻለ ከዛ ጨዋታ ላይ እንኳን መረዳት ይቻላል። ሞርጋን ሮጀርስ ባለፉት 2 ሲዝኖች ለአስቶን ቪላ 24 አሲስቶችን በሁሉም ውድድር ላይ ማድረግ ችሏል። አብዛኛውን ጊዜም አሲስት የሚያደርገው ከነገርኳችሁ የ10 ቁጥር ቦታ ላይና ከሌፍት ሃፍ ስፔስ ላይ ነው። ኳሶችን አሲስት በሚያደርግበት ጊዜ ታይሚንጉና አኪዩሬሲው አሪፍ የሚባል አይነት ተጫዋች ነው። ለምሳሌ ይሄንን ኳስ ተመልከቱት። እዚህ ጨዋታ ላይ ኳሱን ይዞት ሌፍት ሃፍ ስፔስ ላይ ባለበት ሰዓት ላይ ይሄንን ኳስ ለዋትኪንስ መስጠት ይችላል። ነገር ግን ዋትኪንስ በምታዩት ሁኔታ ቦክስ ውስጥ ማርክ ተደርጎ ነበረ በአንድ ዲፌንደር። ታዲያ በዚህ ሰዓት ሞርጋን ሮጀርስ ኳሱን ከኋላ ለሚመጣው ጆን ማጊን በቀላሉ ይሰጠዋል። ኳሱም አሪፍ ታይሚንግ እና አኪዩሬሲ ስለነበረው በቀላሉ አስቶን ቪላ ግብ ማስቆጠር ቻለ ማለት ነው። ሌላው መረሳት የሌለበት ነገር ቼልሲ በብሉኮ ስር ከወደቀ ጊዜ ጀምሮ የሚያስፈርማቸው ተጫዋቾች ዝቅተኛ የሚባል ፊዚካሊቲ ያላቸው ተጫዋቾች ሲሆን አትሌቲክ የሚባሉ ተጫዋቾችም አይደሉም። በዚህ ምክንያት ቼልሲ ፕሪሚየር ሊጉ ላይ በተለያዩ የተቃራኒ ቡድኖች ቡሊ ሲደረግ እያየ ነው ነበረ። ነገር ግን በአሁኑ የዝውውር መስኮት ላይ ለምሳሌ ሞርጋን ሮጀርስን ከተመለከትን ልጁ በጣም አትሌቲክ የሚባል ተጫዋች ሲሆን ፊዚካሊቲው በጣም አስገራሚ ነው። ለምሳሌ ልጁ 1.87 ሜትር ቁመት አለው። በጣም ጠንካራ ነው። ኤሪያል ዲዩል እና ግራውንድ ዲዩልን ማሸነፍ የሚችል አይነት ተጫዋች ነው። ወርክ ሬቱንም ከተመለከትን አስገራሚ ወርክ ሬት ያለው ተጫዋች ሲሆን ብዙ የሜዳ ክልልን ማካለል የሚችል ምርጥ ተጫዋች ቼልሲ ያስፈርሟል ማለት ነው። የሞርጋን ሮጀርስ ጠንካራና ደካማ ጎኖች የነገርኳችሁን ይመስላሉ። በቼልሲ ቤትም በነገርኳችሁ ቦታ ላይ ኦፕሬት ያደርጋል ተብሎ ይጠበቃል። እናንተስ የእግር ኳስ ቤተሰቦች የትኛውን ጠንካራ ጎኑን ወደዳችሁለት? የትኛውን ደካማ ጎኑንስ ማስተካከል አለበት ብላችሁ ታምናላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ።